እሺ እኔም ጋር እዚህ አንድ ቁጥር እየጻፋችሁ ሴቶች እዚህ ትዳር ፈላጊ ሴቶች ካላችሁ ሀላል ትዳር ነው እኛ የምናጋባው። እኔና ፈኪ በእኛ የተጋባ የለውም መፋታት የለውም በረካ ሊል ነበር። እሺ ጻፏ። ለትዳር ሴቶች የምትፈልጉ አንድ እያላችሁ ጻፉ። ወላሂ በል እስኪ ያው ወላሂ አይሹን ሰጥቼሻለሁ። እሺ 2 ቁጥር እዚህ ጋር ደግሞ ወርቂቷለሽ ማሀሲር ሳ ማሀቲር አይደለም ማሀሲር። ይሄ ደግሞ ማሀቲር የለች አንተን ወይ እኔ ተይዣለሁ። እኔና ፈኪን መምረጥ አይቻልም። እኔና እሷ ሚሚዬ ምን ችግር አለ? ዩቲዩብ ላይ ቢጭኑት ባይጭኑት ምን ችግር አለ? ዩቲዩብ ላይ መጫንም ለካ አለ። አይ ይሁን ኢትስ ኦኬ። መጥፎ ነገር አላወራም። ወርቂቱ ተስፋ ቆርጣለች። አረ ወላሂ እንዳትቆርጥ ይላት ወላሂ ያው ብዬሽ ነው። እሺ መንሱር ኦኬ 2 ቁጥር ጽፏል መንሱር የሚባል ልጅ። እሺ ግቡና ባካችሁ። አዎ ስሜማ ገናና ነው፣ ግን ኖርማል ነገር ነው። ምንም መጥፎ ነገር የለውም። ከዛ የአላህ ባሪያ የምትለው ኮመንት ጻፍላት። የአላህ ባሪያ ደግሞ መንሱር ለሚለው ኮመንት ጻፍለት። ፈኪን ማግባት እንፈልጋለን። በእኔ በኩል ነው ሽማግሌ የምትልኩት። በእኔ በኩል ነው ሽማግሌ የምትልኩት አልኳቸው። እሺ አይሻ እዚሁ ትዳር መጥቷል። ሀኑር ላይ ጀባ ብያለሁ። በቃ አይሹን ጀባ ብያለሁ። ኧረ ተው ሀኑር አያገባም። ሀኑር እንደዚህ ማታ ነበር 58 ዓመቱን ጨርሶ 59 ዓመቱን ያዝ አይደል እንዴ? ልታቆረፍድ ምንም ማቆረፍደው ነገር የለም። ስለዚህ ስለ እንትን እስከሆነ እያወራሽ ያለሽው ስለ ወርቂቱ እንዳትቆርጪ በያት። ፈኪ ኢሳምን ነው የምታገበው። ጋይስ ለሀሩን እስታት አረ ሀኑር ነው ውይ ሀኑር ነው ሀኑር በዚህ የሆነ ሰዓት ላይ ምላሴን ያዘኝ ቀን ማለት አምሮ ነበር። አልሐምዱሊላ ምን ይሳነዋል አለ። ትናንትና መሄድ ፈልጌ ነበር እዛ ቦታ። ቴንኪው አብዱዬ። ኧረ እኔ ጋ ሰው እየቀነሰ ነው። ኧረ ምንድን ነው ችግሩ? ለሀይሩ ነው የሚል 1 ቁጥር ፕሮፋይሉ ዋንዳይ። ቴንኪዩ እስማኤል፣ ቴንኪዩ አብዱዬ። አንተን ማንሰጫ ያደረገ እህቴ ስለሆነች እንደ ታላቅ ወንድምነቴ እኔ ነኝ የምሰጣት። በቃ የተቀበልኩት ኃላፊነት አለ፣ እሱን መወጣት አለብን። ስለዚህ በእኔ በኩል ነው የምታልፉት። እየመረራችሁም ቢሆን ትውጣታላችሁ። ሀቀኖቶ ይህ ነው የለውም ባጢል ጎበዝ። ሰሚ ከነገ ወዲያ ቅዳሜ ቢሮ አትመጭም? እዛ ቦታ ምን እንሄዳለን? ከነገ ወዲያ ግን ባይዘው ጾም ነው። ነገ ጾም አለው። ከነገ ወዲያ እኮ ማለት ነው ጾም ነው። ሐሙስ ውይ ሀይሩ ነው። ውይ አሚር እጄን አንስቻለሁ። ወንድሜ የሀገሬ ልጅ ነው። እሱም ጣልቃ አትግባ እያለ ነው። ከሲ አሳየው ላላየው ሁሉንም ላይ ነው። አጫት ወንድ ልጅ ተፈዳ ነገም ጾም ነው። ያው እሱ ነገን ላይ ጾም ይችላል። ሐሙስም ጾም ነው።
እኔ እስካሁን እኮ እየጾምኩኝ ነው ሁሉ ነው እና እኔ እንትን ነው ሁሌ ስለሚያመው በሽታ ያለበት ሲርቦ ምናምን አይችልም። ያሚር ወጣ በል ኔትወርክህን አትታየኝም እኮ ወላሂ ዋለህ። አሁንስ ለብዙ ሰዎች እኮ እየታየሁኝ እኮ ነው። ለእኔ አትታየኝማ። እስቲ ቆይ ኮመንት ላይ ጻፉልኝ። መች ነው የምታገባው? ታካ አድርጎ ቆም ነው የሚለው ለእኔ ህፃና ዋኪ አሁን እታይሻለሁ። ምን አልቻ ሀቢቢ ምን አለኛ ረዳ የሀቢቢ ሙሐመድ አሚንን የሀቢቢ የታሳድግ ወስዳ የሀቢቢ አውሬ በላው ብላ የሀቢቢ በሐዋዜው ሜዳ አዩ እየጠጭልኝ እነ ቤተሰቤ የሀቢቢ ለሆንሎ ፊዳ የሀቢቢ ያ ሙስጠፋ የኛ ተራነሙ መካ ሰሞኑን የተመቸኝ የሆነ ሰርግ ላይ ማለት ነው አንዱ ነሽ ላይ ያቀበለ ምን አለ መሰለ በተውበት ባህል በቁርአን ያደገ እሱና የተከተለ ነው። አንቺ ደግሞ ወስደሽ አስቴር አወቀ እንዳታስተምሩ ምናምን የሚል የኔ ሰርግ አይተሃል? የሆነ ሰው ጊዜ የጻፈው እንዲህ ጌም ከለገለካ እየተጫወትን ነው። ሀይ ተማረ አድርጎ ወይ ያለው ኧረ ዛሬ ሱሱን ሼር አድርጉላት። የት ገባች? ምን ዋጣት? እኔ ሲሻ አይፈረድብኝም። ላይፍ ከገባው ስንት ጊዜ ስለሆነ እኔ አይፈረድብኝም። ሱሱ ነሽ ነፍስ ሸትማር ሰሞኑን ትልቅ ስልጣን በቀደም ቆይ ኧረ ሱሱ ብለሽ ነው የለኝ ይህነት ሆነ የለኝ መንገራቸው ብዬ እኮ ነው። ምናልባት ከወዲሁ መስማት የሚፈልጉ ሰዎች ካሉ እኔና ፈኪ በቅርቡ የትንሽ ጊዜ የሚቆይ ስልጠና እንጀምራለን እና ኢንሻላህ እሱንም ቀድማችሁ እንድትመዘገቡ እናደርጋለን። ሁላችሁም ዴም አድርጉልኝ፣ ጻፉልን። ስልጠናውን እኔና ፈኪ አንድ ላይ ሆነን የምንሰጣችሁ ይሆናል። አረ የሰሞኑ ውድድር እንዳልፍዶ አድርግልኝ። የምን ውድድር ነው? 4 ተማሪ እኮ ነው የቀረ ነው። ያን ከአረፋ በኋላ ነው እንትን ያለው ፈተና። ማሻአላህ ሁላችሁ ማሻአላህ እያላችሁ ጣፉ። አንቺ ጠይቄሽ አላውቅም። በዛ እኮ ነው የተዋጎ ብዬሽልኝ የለ እንዴ? አዎ እስኪ ዱአ አድርግ። እናደርጋለን። እሺ ኧረ ጉድ ነው። ሌላ ነው ቀንብሽ ብዙ ነው እኮ ነው እንትን የምለው ኮስሞስ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ ጋይስ ታብታብ አድርጉ እንጂ አንዴ እንኳን ሳናሸንፍ ኧረ ፈኪሃ ሙሐመድ ወይ ይሰማል? ለእኔ ይሰማል። መልክ እንጂ እኮ የማይታየኝ ድምፁ ይሰማኛል። እሺ እቺ ግን እንዳታመጥ እንትን ሰሞኑን ሰርግ ላይ አልነበርኩ ወይ? ሰሞኑን ሰርግ ላይ አልነበርኩ እና ወላሂ በጣም አማረኝ። ከዛ ጭንቅላቴ ውስጥ የመጣው ማን እንደሆነ መቼስ ታውቂያለሽ? መቼ አለች እና ሚስት እንደሆነች ሄዳለች እኮ አሁን ገብታ ውስጥ እያየች ነው።
እና ግባ ሰርግ ከመረ